ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ለአርሰናል ደጋፊዎች በሙሉ እጅግ አስደሳች እና ልዩ ሰበር ዜና ይዘንላችሁ ቀርበናል። መድፈኞቹ የመሃል ክፍላቸውን ፍጹም አስፈሪ፣ የማይበገርና ገዳይ ለማድረግ በክረምቱ የዝውውር መስኮት በግንባር ቀደምትነት ሲሰሩበት የነበረው ታላቁ ዝውውር አሁን ላይ ከሞላ ጎደል 80% ተጠናቋል። የዓለም እግር ኳስን ያናወጠውና የኒውካስትሉን ምሰሶ ብሩኖ ጉማሬሽን ወደ ኤሚሬትስ የሚያመጣው ታሪካዊ ስምምነት የመጨረሻ ምዕራፍ ላይም ደርሷል። ወደ ዝርዝር መረጃዎቻችንና ወደ ታክቲካዊ ትንታኔ ከመሻገራችን በፊት ጥራት ያላችሁን የእግር ኳስ ትንተናዎች፣ ትኩስ የዝውውር ወሬዎችና ታማኝ ስፖርታዊ መረጃዎችን በፍጥነት እንዲደርሷችሁ የቪዲዮን የላይክ ምልክት መጫን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እናም የደወል ምልክቷን በመጫን ሁልጊዜም ቀዳሚ መረጃዎችን ያገኙ እያለን ወደ ዋናው ጉዳያችን እንገባለን። አዎ መድፈኞቹ መሃል ሜዳ ላይ የነበራቸውን የፈጠራና የጥንካሬ ክፍተት ሙሉ በሙሉ ለመድፈን ቆርጦ ተነስቷል። የኒውካስትል ዩናይትዱ ብራዚላዊ እምቅ አማካይ ብሩኖ ጉማሬሽ ለአርሰናል መሃል ክፍል ፍጹም ገዳይ መፍትሄ መሆኑን አሰልጣኝ ሚካኤል አርቴታ በጽኑ ያምናል። ለዚህም ነው ክለቡ በክረምቱ ዝውውር የመጀመሪያና ዋነኛ ኢላማው አድርጎት የሰነበተው። እስካሁን ባለው ሂደት ነገሮች በሙሉ ወደ ሰሜን ለንደኑ ክለብ አርሰናል ያደሉ ይመስላሉ። ለዚህም ደግሞ ትልቁ ምክንያት ተጫዋቹ ራሱ ወደ አርሰናል መቀላቀል እንደሚፈልግ እና በኤሚሬትስ የሚገኘውን አዲሱን ፕሮጀክት መሪ ለመሆን መወሰኑ ለክለቡ አመራሮች በግልጽ በመናገሩ ነው። ኒውካስትሎች ምንም እንኳ ካፒቴናቸውን እና የቡድናቸውን ዋና ምሰሶ የመሸጥ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ ቢገልጹም የተጫዋቹ ፍላጎት ግን የአርሰናልን መንገድ በእጅጉ አልጋ ባልጋም አድርጎታል። ከዚህ በተጨማሪ ዝውውሩ 80% ተጠናቋል እንድንል ያደረገ ሌላው ትልቁ ሚስጥር አርሰናል ከተጫዋቹ ወኪሎች ጋር ከዚህ በፊት በግል ጥቅማ ጥቅሞች፣ በደሞዝ እና በኮንትራት ርዝማኔ ወይም በኮንትራት ምክንያት ዙሪያ ሙሉ ለሙሉ ስምምነት ላይ መድረሱ ነው። ይህ የቅድመ ስምምነት መገኘት አርሰናል በዝውውሩ ገበያው ላይ ፍጹም የበላይነት እንዲኖረው ታላቅ በር ከፍቶለታል። አሁን ላይ ሁሉም ነገር ግልጽ በሆነ ሁኔታ እየተጓዘ ሲሆን በሚቀጥሉት ጥቂት ቀናት ውስጥ ተጫዋቹ ለአርሰናል ይፋዊ ፍርሚያውን እንደሚያኖር በስፋት እየተጠበቀም ይገኛል። አሁን ላይ የቀረው ብቸኛው ነገር በአርሰናልና በኒውካስትል ዩናይትድ መካከል የሚደረገው የውል ማፍረሻ ክፍያ ድርድር ስንት ነው የሚለው ጉዳይ ብቻ ነው። አርሰናል ለመጀመሪያ ጊዜ 70 ሚሊዮን ዩሮ ያቀረበ ሲሆን ኒውካስትሎች ግን ለካፒቴናቸው 90 ሚሊዮን ዩሮ እንደሚፈልጉ ለለንደኖቹ አሳውቀው ነበር። ይሁን እንጂ የሁለቱ ክለቦች የቅርብ ግንኙነትና የተጫዋቹ ጫና የ20 ሚሊዮን ዩሮ ልዩነታቸውን አቻችለው በመሃል እንዲገናኙ እያደረጋቸውም ይገኛል። በአሁኑ ሰዓት ሁለቱ ታላላቅ ክለቦች ከ75 እስከ 80 ሚሊዮን ዩሮ ባለው የገንዘብ መጠን ላይ የመጨረሻ ስምምነት ለመፍጠር ተቃርበዋል። አርሰናል ይህንን የውል ማፍረሻ ክፍያ ከፍሎ ዝውውሩን በይፋ ለመጨረስና በዓለም ታዋቂው ጋዜጠኛ ፋብሪዚዮ ሮማኒዮ አማካኝነት ሄር ዊ ጎ ለማለት በከፍተኛ ዝግጅት ላይም ይገኛል። ይህ ዝውውር ለአርሰናል መሃል ሜዳ ፍጹም ነፃነትና ጥንካሬን ይጨምራል። የብሩኖ ጉማሬሽ መምጣት ከዲክላን ራይስ እና ማርቲን ኦዴጋርድ ጋር በመሆን በፕሪሚየር ሊጉ ላይ ፍጹም የማይፈርስ ወይም የማይደፈር የብረት ግንብ እና የፈጠራ ማሽን ይገነባል። መድፈኞቹ ዘንድሮ ዋንጫውን በኤሚሬትስ ለማስቀረትና የበላይነታቸውን ለማስቀጠል ይህንን ትልቅ ቁማር በድል እንደሚወጡት ምንም ጥርጥር የለውም። እናንተስ ምን ታስባላችሁ? ብሩኖ ጉማሬሽ በ80 ሚሊዮን ዩሮ ወደ አርሰናል መምጣቱ ለአርሰናል መሃል ሜዳ የሚገባው ኢንቨስትመንት ነው? ከዲክላን ራይስ ጋርስ ምን አይነት ጥምረት ይፈጥራል? ያላችሁን ሀሳብና ስሜት በኮሜንት መስጫው ላይ ያጋሩ። ቪዲዮን ላይክ ማድረጋችሁን እናም ለሌሎች ደጋፊዎች ሼር ማድረጋችሁን እንዳትረሱ። በቀጣይ የዝውውር ይፋዊ ማረጋገጫ ሲደርሰን በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።